ያለ ሚሊዮን እንኳን ደስ አለ። ሰው እኮ ቢያመሽ ቢጨፈር ቢዝናና ሚስቱን በመኪና ሊወስድ ነው። እንደሳለና በባስ ቢሆን አረ በእናትህ ያመልጠናል። እኔ በእናትህ እንደዚህ አይነት ቦታ ይዘኸኝ አትምጣ። እንደዚህ አይነት ቦታ ስመጣ ምን አይነት እከካም ቅንቅናም ባል እንዳገባው ፎካታም ባል እንዳገባው ነው ትዝ የሚለኝ። ሰምተኸኛል አይደል? አይተሃል ግን ለቤተሰቡ የሰጠውን ለእናትና ለአባቷ 20 ግራም ለሁለት እህቶቿ 15 ግራም ለወንድሟ ስታሪክስ መኪና እየዞረ ትራቨል ደግሶ ይሳካል። ለነገሩ ምን ታረግ ማለት በነፃ ነው ያገኘ የንቀትን እኮ ቢያንስ ሽማግሌ እንኳን አላክም ለቤተሰቦች እኔ ብትንገር የተሻለ ነገር ባገኝ ትቼ የተሻለ ነገር እንዴት እንደምታወራው አደ በረዬ ወደው ሰላም አለለ አረ ሰላም ፓፓ ዊስኪው ሰራልን ዊስኪው ገዛኸኝ። ምን አይነት ድግስ እንደደገስ አልገባም። ገብተህ እሺ ደሳለሽ አይደል? ባለንጀራ ፊት ለፊት አወርሽ አቧራውን አንሳፈፈችው አበረረችው ተባለ። ደስ ይበልሽ። በጣም ጀግና ሚስት ነሽ። አንቺ ማን ሆነሽ ነው ቤተሰቦችን ከሌላ ቤተሰብ ጋር የምታወዳደሪ? እናንተ ጋንታ አይደላችሁ እንዴ? እሱ ለአንድ ወንድሙ አስታሪክስ ሰጠ። ለ12 ወንድሞችሽ መኪና ልግዛኔ ለሁለት እህቶቹ 20 ግራም ወርቅ ሰጠ። ለ7 እህቶችሽ 20 ግራም ወርቅ ልስጥ? በምን አባቴ ከየት አምጥቼ? የቤተሰብ ምጣኔ የማታውቁ አባት ማይም እናት ማይም። እናንተ እኮ ከቤት ስትወጡ ከስብሰባ አዳራሽ እንደመለቀጥ ነው ቤታችሁ ኩይሳ። እናንተ ደግሞ ጉንዳኖች ምን ቢሰባለኝ እንጂ አይደል? እድልሽን ትሞክሪያለሽ አይደል? ባይፋቅ ፋቅ እያደረግሽው አንቺ ቅንቅናም ግድ የለም። ሙኒት እንዴት ነው ለመች? ከዛሬ ነገ እነግርሻለሁ እያልኩ እኮ እየረሳሁት። ከሲሚንቶ በላይ ውድ ምን እንደሆነ ታውቂያለሽ? አንቺ ነሽ ልጆቹ ማም ያስቸገሩሻል። ከአርማታ ከሙሌት ከኮንክሪት በላይ ጠንካራም እንደሆነ ገምቼ ላንቺ ያለኝ ፍቅር ነው። ይሄኔ ሙኒት ይሄኔና ትምት ነው ክርስቶስ ያልሽ ባለሙያ እጁን የተሳመ ግንበኛ እንደሰራው ሆልክ እጅሽ ለስላሴ ለጣርሽ ከልኳት መስይሆና አንቺ ነኝ እንጂ ባረለውን ያይ ብቻን ያዝ አይሻ መቀኝነት ብቻን ሸክማና ታያቸው ይከብደዋል። ከባዱማ ፍቅርሽ ነው። ብራጅ ከግንበኛ ጋር የምትለፋኝ ነይ ስራት ነው ምቀኛ ኮንትራክተር ነው ከግንበኛ ጋር የምትለፋደኝ ቢሆንም ከኛ ከኮንትራክተሮች ጋር ይሻልሻል እንጂ ምድር ነው የምትለው አንተ። ወይ ስራ ከተሰራ ስራ እስካልቆመ ድረስ የፈለጉትን ማድረግ ይችላል። ደግሞ ለምን ነው ስሜን እየጠራን የምትለው? ምን ማለት እንዴ? ስሜ ኮንትራክተር ማለት አሽቃባጭ ማለት ነው። እነሱ አይሞላቸው ላይ ሳቡትን እኛን አውርደን ተጨባጭ የምናደርገው። ስለዚህ ባለሙያ ጥበበኛ የኔ ቤት በአበል መኖር ነው በገንዘብ ማዕበል መኖር ነው የሚሻልሽ? ገንዘብ ማዕበል የኔ ቤት አረቀን ሰራተኛውን እንኳን ተውል እንዴ ነው አይደለ? ሰማዩል በርና መስኮቱ እንዳለ በኮንክሪት ደፍኜ G+3 የቆም የጨለማ 10 ቤት ካላረኩት ሞቻለሁ ካለ መምህር ሰናይት እንዴት ነሽ? ሰላም ነሽ ወይ? እኔ የምልሽ እንግዲህ ረጅም ጊዜ ሆኖኛል ማስተማር ከጀመርኩ። ተምሬ አስተምሬ ካካበትኩት ልምድ ይልቅ አንቺ እዚህ ግቢ ከገባሽ 2 ወር ሞልቶሻል። በዛ 2 ወር ውስጥ ካንቺ ያዘኝ ፍቅር ያስተማረኝ ይበልጣል እኮ ነው የምልሽ። አስተምሮኛል ፍቅርሽ። ከታወቀን እኮ ገና 2 ወራችን። 2 ወር ለፍቅር 2 ሳምንት እኮ በቂው ነው። እንዳንቺ አይነቱ አበባ ለመሰለች እንስት ደግሞ 2 ደቂቃ በቂ ነው። ስምጥ ለማለት ጥልቅ ለማለት እኔ የምለው አይኑ ኢቲክሱ እንደማይፈቅድ እንደ አንድ ኬሚስትሪ አስተማሪ እኔም ያው ይሄን ከኔ የማይጠበቅ ነገር ነው፣ ግን አንዴት ትስቂልኛለሽ? በቃ አየሽው ከፔሪዮዲክ ቴብል ላይ ከተደረደሩት ኤሌመንቶች ይልቅ ያንቺ ጥርስ ባላንስ ተደርጎ ተደርድሯል ነው የምልሽ። አትድራይ ሰላሜን ስጡኝ እንጂ ሁሌ አሳይመንት የቤት ስራ ነው። አትድራይ በቃ የሆቴል መስርትበት እንጂ አደንግጭ። እሺ እናቴ ትናንትና ቢሮ አካባቢ አቶ በላቸው መምህር በላቸው ከሚባለው ያ ካርቦን ሞኖክሳይድ ከሆነ ሰውዬ ጋር ይቻለው ምንድነው መሀላችሁ ያለው? ከመምህር በላቸው ጋር ምንም ዛሬ ይኸውልህ የባለፈውን አሳይመንት ሰርቼ ጨርሻለሁ። ፕሬዘንቴሽኑ ደግሞ አትምጭብኝ። እዚህ ጋር ቁም ነገር ይገርም። ምን ትላለች እንዴ? ምን እኚህ ሰዎች ህይወቴን አልመስረት እንዴ? ተማሪ እንደዚህ መቆጣት ተቀልቀ አንቺስ እንደዚህ ውብ መሆን አስተማሪው ምን ላይ ትኩረት ሊያደርግ ይችላል? አንቺ ላይ ካልሆነ ኤስ ኢቲክስ ይፈቅዳል። እንዲመሳል እንዲመስ ኮከብ መሆን። ቲቸር አሳይመንቱን ተቀበለኝ። ነገ እንደማትቀበለኝ አውቃለሁ። ቲቸር ዛሬ ተቀበለኝ። ማሱን
አባትየው በጉማሬ አለንጋ እየገረፋሉ። በርበሬ ታጠን ያደገ ልጅ የኔ ቡጢ ሊገለው ህይወቴን ልመስርት ተውኝ፣ ህይወቴን ልመስርት። ታሰርልኝ አንገት ሐብል ማኖር ደረቷ ላይ ከወርቅም ካልማዝ ከበረ በዚህ ዓለም ያልነበር ቡዜ ኧረ እባክሽ ቦስ ያህል ዳለሽ እንዞራሉ ከሚል ነገር እንዴ አንቺ ቡዜ ምን ያረጋጅ ሄሎ እኔ ለምን የህንጻው ግንባታ ዘገየላለሁ? እናንተ ስራ በመስራት ፋንታ ለካ እየተኛችሁልኝ ነው። እንደዛ ነው ይላል አለቃ ምን እናውራ? ምንድን ነው የተፈጠረው? ምንድን ነው? ሁለት ተቃራኒ ጾታ ሲገናኝ የሚፈጠረው ነገር ነው የተፈጠረው። አረገዝኩልኝ። አዎ እንዴ አለቃ እውነት ነው። ከአምስተኛ ብላ ቋርጬ ነኝ ስራ የጀመርኩት። ያ ማለት ግን ጠርብ መሀይም ነኝ ማለት አይደለም። እንደምፈልጠው ድንጋይ እንዴ እኔ ምን ላደርግ ነው? ማስረግዛት አለቃ። ምን ላበላው? ኮረት አለት ላበላው ነው? ምን አርማታ ለመግበው ነው? ተው አለቃ፣ እንደዚህ እኔ ይሄን ማስተት አልሰራም። ደግሞ ከዛሬ 3 ዓመት ምናምን በፊት ከታት አንድ ቀን እንዲህ በስራ ላይ ሆኜ ድንጋይ ስጠር ፍንጣሪው አንዱ ፍሬን መቶኝ አሁን ባለ አንድ ፍሬ ነኝ አለቃ። እኔ ሁሌ የሚሰማኝ ነገር ማስረገዝ አልችልም። እንደሌላው ሰው እኔ አለቃ እኔ አልችልበትም። እውነት ነው ግንኙነት ነበረኝ፣ እሱን አልካድኩም። ግን የኔ አይደለም የኔ አይደለም። ማስረገዝ አልችልም እያለ ነው። የማን ነው ታዲያ ልጁ? ወይ ያናጺው በኃይሉ ይሆን? ኧረ እሱ ባለ ትዳር ነው ለካ። እንችትም ያርክኝ ነው። የግንበኛው ነው የሚሆነው። የግንበኛው ቆይ ቦስ አንተ ሰራተኞችን መቆጣጣት አትችልም። ለአንተ አለቃ ምን እንደሚታየህ እንዴ? ስራ ቦታ ሳይት ነው አይደል? እሷ ቲንደር ዌብሳይት አድርገው የለ እንዴ? ዴት ልታረግ እኮ ነው የምትመጣው። ልተኛ እኮ ነው የምትመጣው። አለቃ ምን ባረግ ነው? ከስራ ትባረራ እንዴ? ትባረር ድህነት በ30 ዓመቴ ልጅ ያደረገኝ ይበቃኛል። ጭራሽ ልጅ እኔ ልጅ ነኝ ለዚህ ኑሮ ቀልኝ። ደግሞ ፍጥነቷ በ6 ወር እንዲያጣለው አባዬ ልጅ እንኳን መጣሽልኝ። እንኳን እናትሽ አንቺን ቁጭ ብላ የምትጠብቀው ባክሽ። እንዴ እኔ የምልሽ ሰውዬሽስ? እሱ እዛ ሽንቱ መጣና ምንም አልቻለም። ቆሞ ግንቡ ጋር እየሸና ነው። ግንቡ ስር እየሸና ነው። ለአህያ እኮ ነው የዳርኳት፣ ለውሻ ለአራዊት እኮ ነው የዳርኳት። አባዬ ተው እንጂ አባት ያሳጣን። ምን ነው አማቻኝ፣ ትንሽ ክብር ይኑር። በትረ መኮንንን በጨበጥክበት አባዬ ማለት እኔ ላይ ተው እንጂ። ቤተሰብ አይደለም ቤተሰብ ነን ብዬ እኮ ቤተሰብ ይሆን እንደሆነ ታዲያ ልሸናብኝ ነው እንዴ? ኧረ እንደዛ ነው ሀሳብ። ኧረ በፍጹም ታዲያ ምንድን ነው? ምን አሁንማ ልጄንም በወዷ ይዛይለት ጸንሳልኛለች። እርጉዝ ነች? አዎ። ምን ያህል ጊዜ ሆነ ነች? አንድ ሳምንት። አዎ ልጄ እኔ አባት ነኝ። ተንበርክኬም ቢ እንዳትለኝ እኔ ልጄ። ይኸውልህ ስማ አስወርዱት። አንድ ሳምንት በቂ ነው። አስወርዱት። ኧረ አባዬ ይሄንማ ተፈጥሮ የማይፈቅደው። አዎ አይፈቅደው። እኔ ልጅ ያንተ ኑሮ ይፈቅደዋል። ቅንቅን ይፈቅደዋል። ቱሃን ይፈቅደዋል። ልጅ አከከች ልጅ ከከኝ አንበሳ። ይኸውልህ እኔ እንደ ድሮ ጉልበት የለኝም። ጡረታ ወጥቻለሁ። ደሞዜም እስከዚህም ነው። ለሚስቴ የባለቤቴ ነው እንኳን መብላት አቅቶኛል። የልጅ ነው እባክህ ታደገው። ኧረ አባዬ ለልጄ እኔ ያለው እኔ በቃለሁ። ለልጄ አሉለት ለልጄ እኔ ያለው ለልጄ ለልጅ አንተ አለው ለልጅ አንተ ትበቃለህ። አንተ ለራስህ መች በቃ እኔ እኔ ይሰማኛል እንጂ ነው። ገብተህ ለቃቅመው ነው የተደገሰልህ። ከረፈፍ እንዴት ነው ታጅቱ? አቤት እንዴት ነው ለመርሽ? አዎ እየለመርሽ የበረታሽ ነው። ጎበዝ። ታዲያ ስራውን ቶሎ ቶሎ እሺ፣ ፈጠን ብለሽ አደራ። አሁን ነው ተመልሼ የመጣው። እሺ ነው ይሄ ዘበኛ ነቃ ላይ ሆን እንዴ? ለሌለ ሞከረ ባላሁኝ እሸት ጋሼ እየወጡ ነው እንዴ? ቆይ ይቆያሉ ነው ጋሼ? ምን ነው እሱ የሚለከተን? አይ ምን ፀሐይ ስለሆነ ተመላለስ ትንሽ ያደክማል። ታዲያ ጋሻው ነገር ያለ ይሄ መለፋደድ ማለት አንድ ነገር አልፈልግም። ማጨራሽ ጋሽዬ ያምን መለፋደድ ነው ጋሽዬ? ያምን መለፋደድ ነው? መላላስ ነው እንጂ እኔ ገና አላምዳለሁ። ስለራሷ ትመጣለች። እጅ ነይ ያው ነይ ተወዳጅ ካልጠፋ ባገሩ ለምርጫሽ ጀግና ስመጥሩ አንቺማ ፈሪማ አምርብሽ ጀግና አስመላሽ ግርምሽ ተወዳጅ ካልጠፋ ባገሩ እጅ ማንተ ለሰማው ጋሼ በጊዜ ነው የሚመጡት። እሺ ለባውና አይገርም አፈልጋለሁ። እኔ እኮ ገና እንደሌሎቹ ሁለት ግራግር መስለሽኝ እኮ ገና ላላምልኩ። ለካ አንቺ በልጠሽ ይኖራል፣ ጸሰሽ ይኖራል። ፈጥንሽብኝ ይሁን ማረፊያ አለ የለም ማረፊያ ግጥም አድርጎ ነው እንጂ አለኝ። ሆዴ ያሞላላ ዳለች ሆዴ የማይከሰተው ሆዴ ካልጠፋ ሸበላ እጂ ምን ጠጅ ማር ወርቅ ዳይመንድ ነሽ እንጂ ነሽ
ኧረ ቀልድችብኝ። ማሪቱም እንደዚህ አላደረገችኝ። እኔ ስሙያዬን ወደድኩት። ሁሌ ጾታዊ ትንኮሳ እንደዚህ ያለ እንዴ? እኔ አልፈልግም እንዴ። ምን ማለት ነው? አንቺ ልጅ ምንድነው ሁሌ እየመጣሽ የምትነካክኝ? እኔ አልፈልግም አልኩሽ አይደል እንዴ? እኔ እዚህ የምመጣው እኮ ለስራ እንጂ ለልፋ አይደለም እኮ። ምን አድርግ ነው የምትይኝ? አልፈልግም። ምንድነው የምትለው? በቃ አልፈልግም። እኔ እንደዚህ የአንድ ቀን ደሞዝን ለሳምንት አደርግልሃለሁ። ቴቴ እኔ ሙያ ያለኝ በሙያዬ ሰርቼ አገኘዋለሁ። ገላዬን ሽጬ የማገኘው ገንዘብ ጠንከር ብሎ ይቅርብኝ። ይኸውልሽ ሳምንት አይደል የሰራሁት? የሳምንቱን ክፈኝ። ልጆቼና ባለቤቴን ናፍቆኛል። እሄዳለሁ እኔ። ክፈኝ የእሱን። አዎ አልፈልግም እኔ ተፈራርመን የገባው ሳጨርስ ንቅልቃት እንዴና እንደዚህ ሁሌ እኔ ሴቶኝ ስለጠየቁ አልፈልግም እኔ እንዴ ድንቄ ሞንቴ አረ እባክሽ እኔ ልሂድ ብሬን ስጪኝ ልሂድ እንዴ ምን አድርግ ነው የምትለኝ ሙኒት ደህና ሁኚ እንዴ ምን የኔ ሸሞን ማና ምን ነው ቢሙ ነው ኧረ ሳቂ ተጫዋች እሱ ነው የሚያምርብሽ ምንድን ነው ያ ጉልማ ነው ጉልማ ምን ጉልማ አግባባልኝ ብያለሁ ነበር አግባባልኝ አንቺ በጣም ነው ሰው የምትንቂው እኛ ነባር አናጢዎቹ እያለን ትላንት ለመጣናጢ እንዲመናጥ ምን ማለት ነው በጣም እየገረምሽኝ ነው ሰው እያስቀየምሽ ነው አንድ ነገር ልንገርሽ ጉልማ ወይ ከሰው አይስማማ የጠማማዎች ሁሉ ጠማማ በቺክ ጉዳይ ደግሞ ነው ገገማ ከምናሰቃያት ፊደሏንማ ምን አለ እኔና አንቺ ብንስማማ ማማ መቼስ እኔን ሳታስቢኝ ቀርተሽ አይደለም ፈርተሽኝ አይደለ ታውቃለህ ግርማ ሞገስ የጺሜ ገጥማ ነው አስፈራለሁ እኔም ጋር ግን ተመሳሳይ ስሜት ነው ያለው ማማ የእውነቴን ነው የምልሽ አሁን አለቃ ቆርቆሮ ሙትብሉ ሚስማሩን ይዤ ልክ ለመታው ስል ባለ ኮፍያውን እኮ ነው ከነ ጸጉር ስታይልሽ አንቺ አትመጪብኝም ሙናንማ አልመታትም ብዬ መዶሻዬን ቁጭ አድርጌ በብስጭት ጣውላውን ቆርጬ ጣራው ቆሟል ሳይመታ ይኸው መጣሁልሽ ጠጠርጋ እኔ ራሱ እሺ እዛ ሰፈር ቆሻሻ ሲታፈስ መጫሪያው ነው እቺ ዘርዛሮ ጥርስ ትዛራለኝ የምርሽ ነው ከነ ዘርዛሮ ጥርስ ይመጣብሽ እና እኔና አንቺ እንስማማ እንደኔና እንዳንቺ ግን የሚፈቀር የሚዋደዳት ፊልም ላይ ምናምን ቺኮቹን ከደሃ ወንዶች ነጥሎ የሚወስደው አባ አሁን ሰው ተሳሳት ማለት ይህ የሚኖር ህይወት ነው እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን በእውነት አላምንም ይኸውልህ ጠነሰይ ስለማዱ ነው እባክህ ባንክ ባላንሴን አታስቀው አላምነኝም ማለት ነው እናቴ እንገሪው እንጂ ፍቅር አይደል አያልማ ገንዘብ ነው እየቀለደሽ እስከ ዛሬ ግን ነበር ያልነበርክ እስከ ዛሬ ኖርድ ማታልከበኝ ውላድ ምንድነው እናት ተነጋገኝ ምንድነው ዛሬ ድረስ የነበር ማለት እስከ ዛሬ ጀርባዬን እያየሁ መተህ ትወስደኛለህ አይዞሽ አዘቃየሽ አይደል ባህሩር በዝናብ ማዳበሪያ ረካችን የመሰለች ልጅ እኔና ይኸውልሽ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ እኔና እባክሽ ግቢ እንዴ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ አይዞ ኪዩ ገቢርጭ እናርግ